ሆና ሴት እህቷን ለሴተኛ አዳሪነት ታይላንድ ሸጠቻት። ለምን? እሷ ብር እንድታገኝ ብላ፣ ለብር ብላ። ሴት ናት፣ ነገ ሴት ልጅ ትወልዳለች። እቺ ደላላዋ ማለት ነው፣ ሻጯ። ይቺ ልጅ ያለ ፍላጎታ ታይላንድ ሀገር 5 ወር አይቷቸታል፣ እንዴት ልጅ እንደሆነች። 5 ወር ያለ ፍላጎታ ሴተኛ አዳሪነት እየሰራች ነው። አሁን አድኑኝ ተስፋ ስትቆርጥ አድኑኝ ብላ ሚዲያ ላይ መጣች። ምክንያቱም መከላከያ እያለች የምታወራው ጋርድ ካለች እንዳይገባቸው ነው እነሱ። ጋርድ ሽጉጥ ያለው ጋርድ በር ላይ አለ። ኢትዮጵያን ወንዶችም አሉ፣ እነሱም ይገረፋሉ፣ ያለቅሳሉ፣ ማታ ማታ ይገረፋሉ አለች። ወንዶቹ ራሱ አንደኛ ለብር ብላችሁ ራሳችሁን አሳልፋችሁ አትስጡ። ታይላንድ ከወሰዷችሁ በኋላ ኩላሊታችሁን አውጥተው ቢበሉት ቢያደርጉ ማንም ይጠይቃችሁ የለም። በህገወጥ መንገድ ነው ሄዳችሁት፣ ማንንም መጠይቃችሁ ነው። ዩሲ አሁን እቺ ልጅ የመውጣት እድል ካላት እኔ ኤምባሲም ኢሜይልም ማድረጋለሁ፣ ስልክም እደውላለሁ። ዋትሳፕም ካላቸው ይኸው ቁጥራቸውንና ኢሜይላቸውን ከጉግል ላይ አውጥቻለሁኝ። አሁን ኮንታክት አደርጋቸዋለሁ የሚሰሙኝ ከሆነ እንጂ በግለሰብ ደረጃ የሚቻል አይደለም። አንድ ግለሰብ ዘጋጅ በጥይት ነው የሚሾቱት። ማንም ሄዶ እሷን ከዛ ካምፕ ውስጥ ላይ ያስጠፋት አይችልም። ለምን? ብቻውን አይደለች። በጣም ብዙ አበሾች አሉ፣ ግን ወንዶች ናቸው። ወንዶቹ ምን ይሰራሉ? አይ ዶንት ኖ። ሀከር ናቸው ነው የሚባለው። ሌላ ነገር ያሰሯቸው። ወንዶቹንም ይድፈራቸው ፈጣሪ ነው የሚያውቀው። እንግዲህ ወንዶቹ ያው ወንድ ልጅ ህመሙን ቁስሉን አይናገርም እና ምን እያደረጓቸው እንደሆነ አልተናገሩም። ለእሷ እንግዲህ አልነገሯት። እሷ ኮምፒውተር ነው የሚሰሩት ነው ያለችው። አይ ዶንት ቲንክ ሶ። ይሁሉ ወንድ ኮምፒውተር Mama, I saw Papa wake up and now where's he? 9 ወር ነው ያለችው። እኔ ግን 5 ወር ነው የሰማሁት። ማሪታይ 9 ወር ነው ያለችው። 5 ወር ሰራው ስራ ከፈታው 4 ወር። አው ይቅርታ 5 ወር አስገድደው በሴተኛ አዳሪነት አሰሯት። አሁን ዝናብ ገብቶ ይሄ ጋይስ የሜክሲኮ ምናምን ሰው እየጠለፉ ሂውማን ትራፊኪንግ ምናምን እንደሚሰሩት የለም። እንደዛ የሚሰሩትን አይታችኋቸዋል። ሴቶቹን ቀን ዘግተውባቸው ካምፓኒ ውስጥ መድኃኒት ይሰጧቸዋል እንዲደነዝዙ። ገባችሁ? እርዳታ እንዳይጠይቁ እንዲደነዝዙ መድኃኒት ይሰጧቸዋል። ማታ ማታ እየወሰዱ የሆነ ፊልም ላይ በአማርኛ ሁላ ተሰርቶ ነበር። ከዛም መብራት ያለበት ይሄ ናይት ክለብ ነገር ይወስዷቸዋል። አጭር አልብሰው ምናምን ራቆት ልብስ አልብሰው ከዛ በቃ እነሱ ይሸጧቸዋል። ለነሱ ነው ወንዶቹ አብረው ከሴቶቹ ጋር የሚያድሩት። ሴቶቹ ጋር እኮ የሚገባ ገንዘብ የለም። እነሱ ይወሰዳሉ። ማታ ማታ በካምፓኒ መኪና ሹፌር አለ፣ ይወስዳቸዋል። እዛ ጋር ያደርሳቸዋል። የፈለጋቸው ወንድ ከፍሎ አድሮ የሚከፍለው ለባለቤቱ ነው። ከዛ ጠዋት ይነጋል ወይ ለሊት የሚሆን ወስዶ በባስ በቃ ከሆቴሉ ወደ ባስ፣ ከባሱ ወደ ካምፓቸው። ካምፕም ተቆልፋቸውን መውጣት አይችሉም። እዛ ካምፑ ትልቅ ነው። ካምፑ ግቢ ውስጥ ምግብ አለ፣ ምን አለ። የካምፑ የሚያቀርበው ምግብ ካልተስማማሽ በገንዘብ ይገዝች ይበላለሁ ካልሽ የሆነች ትንሽ ብር ይቦጭቁላቸዋል እንጂ ሙሉ ገንዘቡን እንትን ነው። በቃ ይሄ የባሪያ ዘመናዊ የባሪያ አገዛዝ። ዱባይም አለ። እኔ ሰምቼ አላውቅም። ዱባይ ኢትዮጵያ ውስጥም አለ፣ ሰምቼ አላውቅም። አንድ ሰው ግን ወጥቶ ሚዲያ ላይ የደረሰበትን ቢናገር ይሄ ነገር ይከሽፍ ነበረ። የደረሰበትም ሰው ቆይ ታይላንድ ኮንትራታቸውን ሲጨርሱ አገር ቤት እየገቡ ነው። አልገባኝ። አገር ገብተው ኖርማሊ ህይወታቸውን እየቀጠሉ ነው። ምን አገባኝ? እንኳን እኔ ዳንኩኝ፣ እንኳን እኔ ሳልሞት ኮንትራቴን ጨርሼ ሀገር የገባው ስለዚህ ምን አገባኝ፣ ሌላው የራሱ ጉዳይ ብሎ ትቶ ህይወቱን እየኖረ ነው። ምን አለበት? ደላላዋን መያዝ ነው ቶሎ። ትክክል። የደላላዋን ቁጥር ልካልኛለች እኮ። ግን ማለት ነው አንድ ሰው እዛ ሄዶ ስቃዩ የደረሰበት ሰው አገሩ ከገባ በኋላ እኔን ያየሉ መንገድ ላይ ቆመው ኦኬ። አይ እነዚህማ መንገድ ላይ ቢሆን ይጠፉባቸዋል። እሷ ያለችው ናይት ክለብ ነው ወስደው የሚያሰራቸው። ያውም የራሳቸው ያውላችሁ ናይት ክለብ የባለቤቱ ነው። ማደሪያ ያለው ይዘካት መውጣት አትችልም። ለምን? አንተ ልታስጠፋት ስለምትችል። ስለዚህ እዛው ነው የምታድረው። ላይክ ሆቴል ሆኖ ናይት ክለብ ነው። ሆቴል ውስጥ ናይት ክለብ አለ። ሩም ትይዛለህ። እዛው ነው አብረካት የምታድረው። ክፍያውን የምትፈጽመው ለቤቱ ባለቤት ነው፣ ለሆቴሉ ባለቤት። ከዛ ተጠቅመስ ጨርስ ትወጣለህ። ድራይቨሩ የካምፓኒው ድራይቨር ባስ አለ። ከሩም ወስዶ እሷን ካምፓ ማደሪያዋ አኮመንዴሽኗ ይወስዳታል። ሁሉንም ሴቶች እዛ ሙሉ ሆቴል ውስጥ ያሉትን ሴቶች ይወስዳቸዋል። ቀኑን ሙሉ ይተኛሉ፣ ይበላሉ። ሲመሽ ተጣጥበው ፋፈሽ ብለው መድኃኒት ይሰጣቸዋል እንዲደነዝዙ፣ እምቢ እንዳይሉ። እንደዛ ነው።
መንገድ ላይም ቢሆን ይጠበቃሉ። መንገድ ላይ አስቆሟቸው በጋርድ ከኋላ እየጠበቀ እሺ ጋርድ